እህቶች ክብርሽን ጠብቂ። ይሄን ክብርሽን ወጣትነትሽን አላህን በሚፈልጉ መልኩ አሳልፊ። ወጣትነትሽን አታባክኙ። ወጣትነትሽን ነገ ርቆሽ ለመሄድ ሰው አትስጩ። አዎ ወንዶች ጉዳችሁን ሰው አብዛኛው ወንድ ሴትን እንደለው የሚመጥጥ ያረግና ገርል ፍሬንድ ብሎ ልክ ጋብቻ ሲመጣ ይመጣና እኛ ጋር ኡስታዝ አቤት ላገባ ነው እና የመስኪን ልጅ የለችም ላኢላሃ ጓደኛ አድርጎ ያዛት ማጠቃላይ አይፈልጋትም። የመስኪን ልጅ የለችም ይላል። ስለዚህ ሞኝ አትሁኝ እህቴ። ወንዶች ፊት ነው የምናገረው። ቢከፋችሁ ይክፋችሁ። እህቶች አሏችሁ አይደል? ለእህቶቻችሁ ስለምታስቡ ሞኝ አትሁኝ። አንቺነትሽን አንቺን በክብር ሽማግሌ ልኮ ለሚጠይቅሽ ብቻ ዝግጁ። ሽማግሌ ልኮ ማለት በክብር ቤተሰብሽን አስፈቅዶ ኒካህ ታስሮ ህጋዊ ሚስት የሚያደርግሽ ብቻ ነው በር ልከፍቺ። ለሌላው ቀይ መስመር ነው። አይሆንም በይ።